ሰላም ሰላም ወደ ትሩስቲቭ ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ከኮንተንቴ ወጣ ብዬ መጣሁ ማለት ነው። የዛሬው ላሳያችሁ የፈለኩት ነገር እስኪ እያቸው አያምሩም? እነዚህ ተፈጥሮ ምናምን ጽዋት አለ፣ የሆነ ፓድ ነገር አለ፣ ምናምን ጅግጅግ ነገር የሆነ ኒውትራል የሆነ ዓለም ማለት ነው። ከሰው የሌለበት ጸጥ ያለበት ቦታ በቃ ሪል የሆነ ተፈጥሮ የምታገኙበት እንደዚህ አይነት ቦታ እኔ ደስ ይለኛል። እስኪ ታሹፋችሁ ላሳያችሁ ዛሬ ማለት ነው። እመሰጥበታለሁ ይሄን ቦታ እስኪ ኢንሾርት በቃ እንደዚህ የገጠር ነገሮች በጣም ይመስጡኛል። እንግዲህ የገጠር ልጅ ስለሆንኩኝ ይሁን አላውቅም። እዚህ ጋር ያው ቦታዋ ጠበብ ያለች ነገር ብትሆንም ጠባብ ብትሆንም እዚህ ጋር ያሉት ባዮዳይቨርሲቲዎች ደስ ይላሉ። አዋፋት አሉ፣ የተለያዩ እጽዋቶች አሉ። በዛ ላይ ደግሞ ሃይድሮሎጂ የሆነ ነገር እዚህ ጋር ጅግጅግ ነገር አለ። እዚህ ጋር ምን አለፋችሁ ደስ የሚል ነገር አለ። ፈጣሪ የፈጠራቸው የተለያዩ ነገሮች አሉና እዚህ ጋር መጥቼ የሆነ ሲደብረኝ እዚህ ጋር ስቀመጥ እነዚህን ፍጥረታቶች አይና ከዛ ፈጣሪን አመሰግናለሁ። አንዳንዴ በፍጥረታት ስንገረም ማለት ነው ፍጥረታት በጣም ሲመስጡ ውስጣችን ሲወስዱት ከተመስጡ በስተጀርባ ደግሞ እነዛን ፍጥረታቶችን ያስገኘ ማን ነው ብላችሁ ታስባላችሁ? ፈጣሪ ነው አይደለ? በፍጥረታት አማካኝነት ፈጣሪ ልታገኙ ትችላላችሁ። ስለዚህ አሁን ከሰው መሀል ሆናችሁ ሰው ያው ፍጥረት ነው። ሰውም ራሱ ግን ሰው ከተፈጥሮ ወጣ ያለ ሰው ስለሆነ አብዛኛው ያለ ሰውን እያየንም እናደንቃለን እኮ ተፈጥሮ ማለት ነው። ፈጣሪ እንደፈጠረው ሰውን እናውቃለን። ግን ከሰው ባሻገር ደግሞ ሌላ ከሰው ውጭ የሆኑ ፍጥረታትን ስታዩ ከፈጣሪ ጋር የሆነ ሰላማዊ በሆነ መንገድ ትገናኛላችሁ። እኔ እንደዚህ ነው ውስጥ ያለው ነገር የአብዛኛው ሰው ይመስለኛል ይሄ ነገር እና እዚህ ጋር አዋፋትን፣ እንስሳትን እነዚህ እጽዋቶች ምናምን ስናይ ምንም በቃ ስታናግሯቸው አይሰሙም በራሳቸው። ለምሳሌ እንስሳት በደመ ነፍስ በራሳቸው ይንቀሳቀሳሉ። እርስ በርሳቸው የሚግባቡበት ነገር አለ። ደመ ነፍሳዊ ቋንቋ አላቸው። እጽዋትም አይናገሩም፣ አያወሩም፣ አይንቀሳቀሱም። ባሉበት ጀርሚኔት ካደረጉበት ቀን ጀምሮ እስከ መጨረሻ ድረስ ኦልድ ድረስ እስከሚደርሱበት ድረስ ምንም ያስጨንቃቸው ነገር የለም። በየሰዓቱ የሚያስፈልጋቸውን ነገር ከፈጣሪ እንደሚያገኙ ያውቃሉ። ፈጣሪም ያወርድላቸዋል ማለት ነው። ስለዚህ ከተፈጥሮ ሕግ አልወጡም እነሱ። ተፈጥሮ ያቀረበላቸውን ነገር ይቀበላሉ በስነ ስርዓት ማለት ነው። የሰው ልጅ ግን ኮንሺየስነስ ሌብላችን ከእንስሳታው የሰው ልጅ ወጣ ያለ ነው። ያ ማለት እንስሳት ኮንሺየስነስ ሌብላቸው ከሰው በጣም የወረደ ነው። እነሱ ስለሚበሉት፣ ስለሚጠጡት፣ ስለሚንቀሳቀሱበት ነገር ዝም ብሎ ሾርትሊ አስበው ይንቀሳቀሳሉ። የሚበሉትን ነገር ያሳድዳሉ ምናምን። ይህም ብዙ አይቆይም። የሆነ ነገር አስበው ለነገ ብለው ምናምን የሚያስቡት ነገር የለም። ዱሪንግ ዛት ታይም ብቻ ነው እነሱ የሚያስቡ። ስለዚህ ኮንሺየስነስ ሌቭላቸው ዝቅተኛ ነው ማለት ነው። የሰው ልጅ ደግሞ ከዛ ከፍ ያለ ኮንሺየስነስ ሌቭል ስላለን ፍጥረታትን በጣም ዲስተርብ እያደረግን ነው። ለምሳሌ ውሾች አሉ፣ ሌሎቹ አሉ። እነዚህ እንስሳት ማለት ነው ሰላማዊ የሆኑ እንስሳት፣ እነሱን እናሳድዳለን። እስኪ ዛሬ ከኮንተንቴ ወጣ ብዬ ነው እያወራኋችሁ ያለ። ተመሰጡበት። እንደዚህ መመሰጥ ምናምን ከተመቻችሁ ማለት ነው። ሰላማዊ ተፈጥሮ በስመ እና ሰብስክራይብ እያደረጋችሁ ፋሚሊ ያልሆናችሁ ፋሚሊ ሁኑ። ለዛሬ እንደዚህ አይነት የሚያስጥ ነገር ካሳየዋችሁ ነገ ደግሞ በዋናው ኮንተንታችን እንገናኛለን ማለት ነው። መልካም ምሽት ለሁላችሁ ተመኘሁ። ባይ ባይ።